አሰላሙ አሌይኩም ወራህመቱላህ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም እንዴት ናችሁ? በነገራችን ላይ ዛሬ ደስ ብሎኛል፣ በጣም ደስ ብሎኛል። በጣም የምወደውና የምፈልገው እቃ በቃ ደርሶኛል ማለት ነው። ኤርፎን እንዳይመስላችሁ፣ በነገራችን ላይ በጣም የሚያምር በቃ ለዩቱበሮች የሚያስፈልግ የሆነ እቃ ነው። ሲታይ ግን ኤርፎን ነው የሚመስለው። በነገራችን ላይ አውጥቼ ያሳያችኋለሁ። ቤተሰቦቼ አህለው ሳህለን ሀያኩሙላህ፣ እንኳን ደህና መጣችሁ። ለቻናል አዲስ ሆናችሁ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ጠፍቻለሁ፣ በጣም እየጠፋው ነው። በዚህ ወር በቃ የለውም ሙቻለሁ ማለት ይቻላል ማለት ነው። ምንም እየተመቻቸልኝ አይደለም፣ ምንም እየሰራው አይደለም። በዛ ላይ ደግሞ ቻናሌ እየወረደ ነው። በጣም ነው የሚያስጠላው። ቻናል ሲወርድ ደግሞ ቪዲዮ የመስራት ወሽመጥ ነው የሚቆረጠው። የመሬ ነው የምላችሁ። ቻናላችሁ ሲወድቅ ምናምን ቪዲዮ ለመስራት ምንም ሞራል አይኖርም። ያ ስለሆነ ዛሬ እንግዲህ በጣም ደስ ስላለኝ እስኪ ደስታዬን ላካፍላችሁ። ምክንያቱም የሰው ደስታ ማያስደስተው ሰይጣን እንጂ ሰው አይደለም በሚለው ዛሬ መጥቻለሁ ማለት ነው። ባይዘው ይሄንን እቃ ካርቶኑን እኔ ጥዬው ነው አላስቻለኝም። በቃ ያኔ ሳየው ካርቶን ከፋፍቼ ጥዬው፣ ዛሬ ደግሞ ለምን ቪዲዮ አልሰራላቸውም፣ ለምን ለቤተሰቦቼ ቪዲዮ አልሰራም ምናምን ብዬ ዛሬ መጣሁኝ ማለት ነው። ስለዚህ የመጣሁበትም እነግራችኋለሁ። ግን ከመናገሬ በፊት ምናምን እናንተ ለቤት አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ሁላችሁንም እጅግ እወዳችኋለሁ፣ አከብራችኋለሁ። በእርግጥ ብዙዎቻችሁ ቪዲዮ ለምን አሰሪ ምን ሆነሽ ነው ጠፍተሻል ምናምን የምትሉኝ አላችሁ። እንደጠፋው አፍኮርስ አውቃለሁ። አልተመቻቸልኝም ነበረ እያስታወስኩ። ዩቲዩብ ላይ ደግሞ አንድ ቪዲዮ መስራት ካቆማችሁ እዛው በዛው ነው የሚለው። ወላሂ ምን በቃ የመስራት እንትኑ አይኖራችሁም። አሁን እሰራለሁ፣ ትንሽ ቆይቼ እሰራለሁ ምናምን እያላችሁ በቃ አትሰሩም በጭራሽ ማለት ነው። ዛሬ ግን በደስታ ነው የመጣሁት። በጣም ደስ ብሎኛል። ምክንያቱም ስንቶቻችንን እንደዚህ ለጓደኞቻችን ደስታ ጓደኞቻችንን ለማስደሰት ስንቶቻችንን ጓደኛ ማለት እህትም እናትም ታናሽም ታላቅም ሁሉም ነገር እንደሆነች የምናውቀው። በእርግጥ ብዙ አይነት ጓደኞች አሉ። እኔ ለራሴ ራሱ ብዙ ጓደኛ አለኝ። ጓደኞቼ እኔን ከልባቸው የሚወዱኝ ጓደኞቼ ደግሞ ጓደኛ ቀንሺ፣ እነዚህ ሰዎች ከአንቺ ጋር ሄዱን ብሎ ይመክሩኛል። ነገር ግን እኔ የሳቀልኝ ሁሉም እንደ ራሴ ነው የሚመስለኝ። ወላሂ ለአዚም ለሰው ክፉ አልመኝም፣ ለሰው መጥፎ ነገር አላስብም። ግን እና ስልክ ገብቶብኝ ነው ማለሽ የሳቀልኝ እንትን ያለኝ ሰው ሁሉ ለእኔ ደስታ የሚመኝ ለእኔ መልካም ነገር የሚያስብ በቃ ልክ እንደ ራሴ ነው የሚመስለኝ። ምክንያት እኔ ጓደኞቼን የምወዳቸውን ጓደኞቼን ጓደኛዬ ነው ብዬ የቀረብኳቸውን ሰዎች ከእነሱ ምንም አልፈልግም፣ ምንም አይነት ጥቅም አልፈልግም። ነገር ግን አስብላቸዋለሁ፣ አዝንላቸዋለሁ፣ ትልቅ ቦታ እንዲደርሱ እፈልጋለሁ። በቃ ብዙ ነገሮችን ወላሂ ለአዚም። ግን በምትወዱት ሰው ደግሞ የኔ ነው ብላችሁ ያሰባችሁት ሰው እሱ ውስጥ ለውስጥ ነገር የሚበላ ከሆነ ውስጥ ለውስጥ የእናንተን ህይወት የሚያበላሽ ከሆነ እናንተን ከብዙ ሰዎች የሚለያያችሁ ከሆነ ይሄ ምኑ ጋር ነው ጓደኝነት? ይሄ ነው ጓደኛ አይደለም። ይሄ ጥቅመኛ አስመሳይ ከሁሉም ጋር ለመኖር የሚፈልግ ሰው እናንተን መጥፎ እያደረገ ከዛ ሄዶ ይናገር የሆነ ነገር አትናገሪ። እነዚህ አይነት ሰዎች ውሸታም ናቸው። ራሳቸው ፈልስፈው ያወሩትን ነገር ሄዳችሁ አትናገሩ ይላሉ። ኖ አንድ ሰው አትናገሪ ብሎ ከነገረሽ ውሸት እንደሆነ አምነሽ ከዛ ሰው ጋር አትጣይ። በቃ ውሸት ነው እመኚው፣ ያንን ሰው በቃ ውሸት እንደሆነ ውሰጂው። ምክንያቱም ውሸታም ካልሆነ አትናገሪ ብሎ አይናገርም። ያ ስለሆነ በጣም ብዙ አይነት ሰዎች አሉ። በዛ ልክም ደግሞ እኔ ህይወቴን ድረስ የምቀይርላቸው ጓደኞች ያሉ፣ እነሱም ያውቃሉ። ስማቸውን እዚህ ጋር መጥራት አልፈልግም እና ስለ እነሱ ሳወራ ራሱ ወላሂ እምባ ነው የሚመጣኝ። በቃ ምክንያቱም ሰው ስላደረግላችሁ ብቻ አይደለም ለእናንተ እነሱ ጋር ምን ያክል ሪስፔክት እንዳለ ስታዩ በጣም በቃ እንትን ይላችኋል። ወላሂ ላዚም የሰው ልጅ ስለሰጠን ወይም ደግሞ የሆነ ነገር ስላደረገልን ወይም ደግሞ የሆነ ነገር ስለሆነልን አይደለም። በቃ ለእናንተ እዛ ሰው ላይ ያለውን ነገር ስታዩ በጣም በቃ እንትን ይላችኋል ውስጣችሁን። ወላሂ እኔ እንጃ በጣም ህይወቴ እነሱ ያውቃሉ። ከህይወቴ በላይ መወዳቸው የሚያምር ነገር ካገኘው ለነሱ ነው የሚመኘው። በቃ ጥሩ ነገር ሳገኝ ለነሱ ነው። በቃ ሁሉንም ነገር መልካሙን ነገር እነሱ ነው እንዳይ ነው የምፈልገው። ከራሴ በላይ በቃ ከራሴ በላይ አስቡት። ግን በዛ ልክ ደግሞ
አንዳንድ ሰዎችን ስታዩ ደግሞ በጣም ከባድ ነው ወላሂ ለአዚም። እና አሁን ጓደኛዬ ይሄን ኤርፎን በጣም ነበር የምወደው። ባለፈው ይሄን ኤርፎን ጠልባ መጣችልኝ። አሁን ደግሞ ባለፈው እንደዚሁ እኔ ቪዲዮ እንድስራ ብላ ይሄንን እንትን ነው ይሄኛው እንትን ነው ማይክ ነው የምታወሩበት ምናምን እና እሱን ሁለት ናቸው እነዚህ። ይሄ ደግሞ ስልኩ ላይ እንትን የሚለው ነው። ይሄ ስልኩ ጋር ይገባል። እነዚህ ደግሞ እንደዚህ ሂጃባችሁ ላይ አድርጋችሁ እንደዚህ በቃ የፈለጋችሁ ቦታ አድርጋችሁ ስልኩን ራቅ አድርጋችሁ የምታወሩባቸው ማይኮች ናቸው ማለት ነው። በቃ ለእኔ ሀላስ እኔ እንድሰራ የማታደርገው ጥረት የለም ወላሂ ለአዚም። ቢሆንላት ብትችል እኔ ዩቲዩቤን በቃ በራሷ 100K ብታስገባው በጣም ነው ደስ የሚላት። እና አንዳንዴ እኔ እንደውም ችላ እለዋለሁ። ስለዚህ እሷ ደግሞ ብላ ወላሂ አልበላም እና እሷ ደግሞ ለእኔ ያላትን ፍቅር ያላትን ክብር በቃ የእኔ ዩቲዩብ እንዲያድግ እኔ ትልቅ ቦታ እንድደርስ በቃ ይሄንን ሳይ ደግሞ የሆነ በቃ ውስጤ በጣም እንትን ይለኛል ወላሂ ለአዚም። ምክንያቱም በቃ በዚህ ልክ ደግሞ እንደገና አንዳንድ ሰዎችን ስታዩ ደግሞ ወሽመጥ ይቆርጣሉ። ወላሂ ሰው መስሎ ይቀርቡና በቃ የሆነ ብዙ ነገር ያደርጉባቸዋል። ነገር ግን እነሱ ናቸው የሚያፍሩበት በሚያደርጉት ነገር፣ እነሱ ናቸው የሚያፍሩበት እናንተ አይደለም። ግን ብዙ ጊዜ ሰው ምረጡ ምናምን ይባላል። ግን ሰው እንዴት ነው የምትመርጡት? እሺ ሰው መስሎ ነው የሚቀርቡት። ሲያወሩ ንግግራቸው ያበደ ነው ሁሉ ነገር። ግን ከጀርባ ደግሞ እነሱ አያደርጉት የምትሉትን ነገር ሲያደርጉ በጣም ታዝናላችሁ። በዛ ልኩ ደግሞ አላህ ለእናንተ ከወረት የጸዱ በሱ መንገድ ብዙ አይነት ሰዎችን ይሰጣችሁ። እኔ አንደኛዋ ጓደኛዬ በዩቱብ ነው የተዋወቀው፣ አንደኛዋ ግን በስራ ጉዳይ ነው የተዋወቋል። በስራ ማለት እኔ እናት ቤት እሷ ልጅ ቤት ስንሰራ እንደ ቀልድ ተገናኘን። የተገናኘን ቀን ጀምረን ተዋደድን። ግን እስከ ዛሬ ይኸው 3 ዓመት 4 ዓመት ምናምን ሆኖናል። አረ ይበልጣልም። እስከ ዛሬ ግን እኔና እሷ ብዙ ሰው መሀላችን ገብቶ ብዙ ሰው ሊለያየን ብዙ ነገር ብለውናል። እኔንም እሷን በጎን እኔንም ለብቻ እሷን። ግን የአንድ ሰውን ወሬ ሳንቀበል አንድ ቀን ሳንጣላና ሳንኮራረፍ እስከ ዛሬ ደርሰናል። እስከ ፊርደውሰል ጀነት ድረስም ደግሞ ወላሂ ባላ ይሁንብኝ አንጣላም። ማንም ምንም ቢያደርግ ምንም ቢሆንልን ምንም ቢሆንብን ምንም ቢያደርገን አንጣላም። እኛ አንለያይም። ሞታችንም ሁሉ በአንድ ቀን ቢሆን ደስታዬ ነው ወላሂ ለአዚም። እና በቃ ስለሰጠችኝ ወይ ስለሰጠዋት አይደለም፣ ግን ታስብልኛለች፣ አስብላታለሁ፣ ወዳታለሁ፣ ትወደኛለች። ያየሁት ኸይር ነገር ለእሷ እንጂ ለእኔ አልመኝም። እሷም እንደዛው በቃ ለእነሱ ነው የምመኘው። ያየሁትን ኸይር ነገር ሲሆን በቃ ጓደኞች በእኔ አይን ጓደኛ አሁን አይናችሁ ቀኝና ግራ አይናችሁ አንድ ነው ሳ እኔ ጓደኞቼ ልክ እንደዛ ነው ማያቸው። በእኔ አይን በራሴ ነው ምስላቸው በቃ። ስለዚህ እንደዚህ አይነት መልካም ጓደኛ እንደዚህ አይነት ለእናንተ የሚያስብ ለእናንተ የሚጨነቅ ለአላህ ብሎ የሚወዳችሁ የሆነውን ጓደኛ አላህ ይስጣችሁ። እኔ ስለ ጓደኞቼ ወላሂ እንኳን በዚች በ10 ደቂቃ ቀርቶ 2 ሰዓት 3 ሰዓት ቢሰጠኝ እኔ ስለነሱ ጨርሼ ማውራት አልችልም። ወላሂ ያቀተኛል። አሁን ራሱ ውስጤ የሆነ ነገር ይዞኛል ማለት ነው። እና ጓደኛ ማለት እናትም እህትም ሁሉ ነገር ናት። ጓደኞቼ ወዳችኋለሁ። ማን እንደሆናችሁም ለእናንተ ምን አይነት ቦታ እንዳለኝም ምን ያክል እንደምወዳችሁም ስለምታውቁ ስማችሁን መጥራት አልፈልግም። ስለዚህ ያው እኔ እንጃ በጣም ነው የማመሰግንሽ ጓደኛዬ። አላህ ደስታሽን ቅርብ ያድርገው። አላህ የደስታ ጊዜሽን ቅርብ ያድርግልሽ። ሁሌም ደስተኛ ሆነሽ እንድትኖሪ ያሰብሽው ተሳክቶ ሁሉ ነገር ተሟልቶልሽ ህይወትሽን በርቶ ምናምን ለማየት አላህ ያብቃሽ ማለት ነው። ያንቺ ደስታ የኔ ነው። ደስታሽን ሁሌም ያሳይኝ አላህ በዚህች ዓለም ኢንሻአላህ። ሁሉም ነገር ተሳክቶልሽ ደግሞ እንደማይ በአላህ ላይ ሙሉ ተስፋ አለኝ። ሁላችሁንም እጅግ አመሰግናችኋለሁ። እኔ እንድሰራ እንድበረታ ትልቅ ቦታ እንድደርስ የምታግዙኝ በሙሉ ቴንኪው ሶ ማች ብያለሁ። ቃል የለኝም እናንተን ለማስደሰት ኢንሻአላህ። እኔ ትልቅ ቦታ ደርሼ እንድታዩ ሁልጊዜም በአላህ ላይ ተስፋ አልቆርጥም፣ በአላህ ላይ እጥራለሁ ኢንሻአላህ። አሁንም ከጎኔ እንድትሆኑ ደግሞ በትህትና ጠይቃለሁ። ስለ ሁሉ ነገር ደግሞ እጅግ ክበሩልኝ። አመሰግናችኋለሁ።
በቃ ስለ ሁሉም ነገር ቴንክ ዩ ሶ ማች የምር ቃል የለኝም ማለት ነው። እና አመሰግናችኋለሁ የኔ ውድ ቤተሰቦች። አልገባ አለ ደግሞ ይሄ እና ሁላችሁንም አመሰግናችኋለሁ። ባላችሁበት የረበና ሰላም እዝነቱ ራዲየቱ በእናንተ ላይ ይሁን። ክበሩልኝ ማለት ነው። ወሰላሙ አሌይኩም ወረሕመቱላሂ ወበረካቱሁ። ባይ ባይ። እቺን ነገር ደግሞ ጊዟት ለመያዝ አታስቸግርም። በቃ ሻንጣችንም ላይ ሽጉጥ አድርገናት ነው የምንሄደው። ኤርፎን ነው የምትመስለው፣ ወላሂ ኤርፎን ራሱ ነው የምትመስለው። በቃ እኔ ራሱ ኤርፎን መስሎኝ ነበረ፣ ስከፍተው ነው ሰፕራይዝ የሆንኩት። እና በጣም ነው የምታምረው። ቀለል ያለች እቃ፣ ጽድት ያለች በቃ እኔ ምን ልበላችሁ፣ ዩቲዩብ የምትሰሩ ሰዎች ጊዟት እቺን ነገር እና እጅግ አመሰግናችኋለሁ። ባላችሁበት አላህ ይጠብቃችሁ። በቀጣይ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ወሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ባባይ። አይ ላቭ ዩ ኦል ማይ ፋሚሊ